ሃይ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ማሳያችሁ እንዴት ሁለት አፕሊኬሽኖች እንደዚህ በምታዩት መልኩ ዋትስአፕ እና ቻት ጂፒቲ ወይንም ሌሎች አፕሊኬሽኖችን መርጅ ማድረግ እንደሚቻል ነው። ለምሳሌ ከላይ ዋትስአፕ ከላይ ቻት ጂፒቲ እየተጠቀምኩኝ ከስር ደግሞ እንደዛው መጠቀም እችላለሁ። በአንድ ሰዓት ላይ ጊዜ ይቆጠባል። እሺ ከመጀመሪያ አንስቶ እንዴት እንደሚሰራ አሳያችኋለሁ። በመጀመሪያ ደረጃ መክፈት የምትፈልጉትን መርጅ ማድረግ የምትፈልጉትን አፕሊኬሽን መክፈት አለባችሁ። ኦኬ ለምሳሌ ኢሜይልን ከፈትኩኝ። ምክንያቱም ኢሜይልና ለምሳሌ ዋትስአፕን ማድረግ ብፈልግ ከኢሜይል ላይ የተለያዩ ቴክስቶች ምናምን በብዛት የምታሳልፉበት ጊዜ ከሆነ እዚህ ጋር ዋትስአፕ አለ አይደል? ዋትስአፕን መርጅ ከፍታለሁ። ሁለቱን ከከፈትኩኝ በኋላ እዚህ ወደ ኋላ መመለሻው ላይ ተመልሼ እንደማደርገው ጫን በሉት። ልክ ጫን ስትሉት ድሮፕ ቱ ስክሪን ያደርገዋል። ከዛ እችኛውን በሀፍ አድርጓት። ደን በሀፍ ስታደርጉት ከላይ ከዚህ በፊት ከፈታቸውን ወይም ደግሞ መክፈት የምትፈልጉትን ጎን ለጎን አፕሊኬሽን ያመጣላቸዋል። እንደዚህ እንደምታዩት ለምሳሌ ሌት ሚሳይ ታሙን ፈለኩ። አያችሁ ሁለቱንም አንድ ላይ ከፈተልኝ ማለት ነው። ከዛ ምን እንደማደርገው እዛ ስክሪን ላይ ለማድረግ አንዴ ከወጣችሁ በኋላ አታገኙትም። ግን ሆም ስክሪን ላይ ለማድረግ እቺ 3 ነጥብ ታያችኋለች መሃል ላይ እሷን ትነኩና ኮከቡን ታደርጋላችሁ። ኦኬ ኮከቧን ሳደርግ ሆም ስክሪን ይለኛል። ሆም ስክሪን እነካለሁ። ደን መርጅ አደረገልኝ ማለት ነው። ከላይ እንደምታዩት ዋትስአፕን ከላይ ታሙን ከስር አደረገው። ልክ ስከፍቱት ብቻ በቃ በምፈልጉት በብዛት ጊዜያችሁን የምታሳልፉበትን እና ለስራ ኮምባይን ማድረግ የምፈልጓቸውን አፕሊኬሽኖች በዚህ መልኩ መርጅ ማድረግ ትችላላችሁ ማለት ነው። ከጠቀማችሁ እና ከወደዳችሁት ላይክ፣ ኮመንት፣ ሼር አድርጉልኝ። አመሰግናለሁ። ፎሎ ማድረግም አይረሳ። ቴንኪዩ